እሺ ዛሬ ራስ ምታት ስለሚባል የጤና ችግር የተወሰነ ነገር እናወራለን። ሰላም ጤና ይስጥልን፣ እንደምን አላችሁ የኢንፎርስ ሴንተር ቤተሰቦች? ይህንን ቻናል ላይክ፣ ሰብስክራይብ ብታደርጉልን ደስ ይለናል። እንግዲህ የራስ ምታት ህመም በጣም የተለመደና ብዙ ሰዎችን የሚያጠቃ የጤና ችግር መሆኑ የሚታወቅ ነው። ዘር አይለይም፣ ቀለም፣ ጾታ እና ሌሎችም ሰዎች መለያ የሆኑ ነገሮችን ሳይለይ ሰው በመሆኑ ብቻ ብዙ ሰዎችን የሚያጠቃ ነው። የብዙዎችን ሰላም የሚነሳ የጤና ችግር ነው። እንደ ዓለም ጤና ድርጅት መረጃ ከሆነ ደግሞ ከግማሽ በላይ የሚሆነው የዓለማችን ሕዝብ በዚህ ችግር ተጠቂ እንደሆነ ይታወቃል። ራስ ምታት ብዙ ጊዜ የጭንቀት፣ የውጥረት፣ የስሜት መጎዳት እና የሌላም የጤና ችግር ለምሳሌ የማይግሬን፣ ከፍተኛ የሆነ ደም ግፊት፣ የድብርት፣ የስሜት መዛባት እና የጭንቀት ውጤት ነው። ራስ ምታት ለሌላ ተጨማሪ የጤና ችግር አጋልጦም ሊሰጥ ይችላል። እየባሰና እየጨመረ ሲሄድ ተጨማሪ ውጥረትን፣ ጭንቀትን፣ ድብርትን በመፍጠር የተለያየ እንቅስቃሴዎችን ሊያስተጓጉል፣ ትምህርት ላይ ያሉ ሰዎችን ትምህርታቸውን ሊያስተጓጉል፣ ስራም ላይ ያሉትን እንደዚሁ ስራቸውን በአግባቡ እንዳያስሄዱ ምክንያት ሊሆን ይችላል። በተለያየ የራስ ክፍል ማለትም በቀኝ እና በግራ በኩል ወይም ደግሞ በአንድ አካባቢ ብቻ ሊከሰት የሚችል ችግር ነው። ብዙ ጊዜ ራስ ምታት የመጀመሪያ ደረጃ እና ሁለተኛ ደረጃ ተብሎ በሁለት ይከፈላል። የመጀመሪያ ደረጃ ራስ ምታት የምንለው ምክንያቱ በሚታወቅ በሽታ የሚመጣ አይደለም። በስራ መወጠር፣ ህመምና ስሜትን መቋቋም ባለመቻል፣ በግል ወይም በቤተሰብ ችግር መወጠር፣ በአንድ ስራ ላይ ለብዙ ሰዓት ትኩረት ሰጥቶ መቆየትና የዚህ የቅንጭላታችን ጡንቻ ወይም የደም ስር እና ነርቡ ላይ ውጥረት እና መዛባት ሲፈጠር የሚከሰት የራስ ምታት አይነት ነው። በአንጎል ውስጥ የኬሚካል ስርጭትም እንደዚሁ በመዛባቱ ምክንያት ሊፈጠር የሚችል ነው እንጂ የዚህ የመጀመሪያ ደረጃ የራስ ምታት እንደዚህ ስፔሲፊክ የሆነ ወይም ይሄ ነው የሚባል ነገር አይደለም። ሁለተኛ ደረጃው ግን የሁለተኛ ደረጃ የራስ ምታት ደግሞ ከሌላ የጤና ችግር የተነሳ የሚከሰት ነው። ለምሳሌ አልኮል የሚጠጡ ሰዎች ላይ፣ በራስ ቅል ውስጥ እጢ ካለ፣ የደም መጓጎል ሲያጋጥም፣ በራስ ቅል ውስጥ ደም መፍሰስ ካለ፣ የአንጎል መቀዝቀዝ ወይ ደግሞ በጢስ መታፈን፣ በተለይ በካርቦን ዳይኦክሳይድ ወይም ከሌላ ነገር ጋር በመጋጨት በሰውነት ውስጥ በቂ ፈሳሽ አለመኖር፣ የአይን ግፊት መኖር፣ በወፍ ጉንፋን መያዝ፣ የተለያዩ መድኃኒቶችን የምንወስድ ከሆነ በስትሮክ መመታትና በእንቅልፍ ሰዓት ጥርስን ከጥርስ ጋር የሚያፏጩ ሰዎች ሁለተኛው አይነት የራስ ምታት ሊያጋጥማቸው ይችላል። ራስ ምታት የከባድ ችግር ምልክት ሊሆን ይችላል። እንደነገርኳችሁ ከባድ፣ ተደጋጋሚና እየጨመረ የሚሄድ ከሆነ የሕክምና ባለሙያን ምክርና እርዳታ ማግኘት እጅግ ጠቃሚ ይሆናል። ለምሳሌ በጣም ህመም ያለው፣ መጠኑ የሚጨምር፣ ከባድና መድኃኒት ለመውሰድ አስገዳጅ ከሆነ ትኩሳት፣ ግራ መጋባት፣ አንገትን ወጥሮ መያዝና አይን ላይ ችግር ከፈጠረ መታየት አማራጭ የለውም። ራስ ምታት በተለያየ ምክንያቶች ሊከሰት ይችላል። የራስ ምታትን አይነትና ምክንያት ማወቅ ለመታከምና ታክሞም ለመዳን ቀላል ያደርገዋል። እንደነገርኳቸው የተለያዩ የራስ ምታት አይነቶች አሉ። ለምሳሌ ቴንሽን የሚባል የራስ ምታት አለ። በጣም ቀዝቃዛ ነገር በመመገብና በመጠጣት እንዲሁም በቀዝቃዛ ወቅት የሚነሳ የራስ ምታት አይነት ነው። ዋነኛና የመጀመሪያው የራስ ምታት አይነትም ነው። ቀስ እያለ ጀምሮ እንግዲህ እኩለ ቀን አካባቢ ሲሆን የሚበረታ የራስ ቅል እንደተወጠረ ወይም እንደታሰረ አይነት ስሜት የሚሰማ በሁለቱም ጎን የሚፈጠር ሲሆን ህመሙ እስከ አንገት ሊሰራጭ ይችላል። ይህ አይነቱ የራስ ምታት እንግዲህ ከ15 ቀን እስከ 3 ወር ሊቆይና በመሀል እየጠፋ ሊመላለስ የሚችል የራስ ምታት አይነት ነው። ሌላው ንዝረት ወይም ትርታ አይነት የራስ ምታት ደግሞ በአንድ በኩል የራስ ቅል ላይ የሚሰማ ሲሆን ቀለል ያለ የራስ ምታት ነው። ብዥታ፣ እይታ ላይ እንግዲህ ብዥ ማለት የማቅለሽለሽ የስሜት ህዋሳት መዘበራረቅን የሚያስከትል ችግር ነው። ከሰዓታት እስከ 2-3 ቀን ሊቆይና ሌላ ጊዜ ሊመለስ የሚችል የራስ ምታት ነው። ሪባውንድ የሚባል የራስ ምታት ደግሞ
ከሚወሰዱ መድኃኒት የጎንዮሽ ተጽዕኖ የሚመጣ ነው። የአንገት ህመም፣ እረፍት መንሳት፣ የአፍንጫ መታፈን ስሜት፣ እንደዚሁ ደግሞ የእንቅልፍ ማጣትና ሌሎችም ችግር ያስከትላል። ክላስተር የሚባልም አለ። ከ15 ደቂቃ እስከ 3 ሰዓት የሚቆይ ሲሆን በቀን ከ1 እስከ 5 ጊዜ ድንገት የሚከሰት ነው። በመሀል ለወራት ወይም ለዓመት የራስ ምታት ሙሉ በሙሉ ሊጠፋና ሌላ ጊዜ ሊመለስ የሚችል የራስ ምታት አይነት ነው። በአንድ በኩል ከበድ ያለ የሚቀላና የሞጋት ስሜት ያለው በአንድ አይን ዙሪያ የሚከሰትም የራስ ምታት አለ። እንግዲህ የአይን መቅላት፣ ማበጥ፣ የአይን ቆብ መውረድና በአፍንጫ ፈሳሽ መምጣት የሚታይበት የራስ ምታት አይነትም አለ። ሌላው ደግሞ በጣም ከባድና ቅጽበታዊ ከ1 እስከ 5 ደቂቃ የሚቆይ ለህይወት አስጊ የሆነ ደግሞ አደገኛ የራስ ምታት አይነትም አለ። ስለዚህ ብዙ አይነት የራስ ምታት ነው ያለው። የራስ ምታት ህክምናው እንግዲህ ዋነኛና የመጀመሪያው እረፍትና ህመም ማስታገሻ መድኃኒት መውሰድ ነው። ማከም የሚቻለው ምክንያቶቹን አውቆ በማስወገድ ጭምር ነው። ለራስ ምታት የሚወሰዱ መድኃኒቶች በጤና ባለሙያ መታዘዝ ይኖርባቸዋል። አለበለዚያ መድኃኒቶቹ በራሳቸው ሌላ የራስ ምታት ያመጣሉ። ራስ ምታት ከተወሰኑ ንጥረ ነገሮች እጥረት ሊመጣም ይችላል። ለምሳሌ የቫይታሚኖች፣ ማግኒዥየም እና ሌሎች ንጥረ ነገሮች በበቂ ሁኔታ በሰውነታችን ውስጥ ከሌሉ ችግሩ ሊከሰት ይችላል። በቂ ምግብና ፈሳሽ በሰዓቱ በበቂ ሁኔታ መውሰድ ያስፈልጋል። ግንባር ወይም አንገት ላይ የታሸገ ሙቅ ውሃ ወይም በረዶ መያዝ ያስፈልጋል። ለውጥረት፣ ለፍራቻ፣ ለጭንቀት ምክንያት የሆኑ ነገሮችን ማስወገድና መቀነስ ያስፈልጋል። ሙቅ ሻወር መውሰድ፣ እንዲሁ በሙቅ ውሃ ለቅለቅ ማለት፣ የአካል እንቅስቃሴ ማድረግ፣ መዝናናት፣ መሳቅ፣ መጫወት፣ በቂ ረፍት፣ በቂ እንቅልፍ ማግኘት፣ በቂ ውሃ መጠጣት፣ ጩኸትን መቀነስ፣ የራስ ምታትን የሚቀሰቅሱ ወይም ቀስቃሽ የሆኑ ነገሮችን ለይቶ በማወቅ ከነዚያ መራቅ ከችግሩ ለመላቀቅ ወሳኝ ነገሮች ናቸው። ራስ ምታትን በማስታገሻ መድኃኒቶች ማስታገስ ይቻላል። ስለሚታገስ ማስታገሻ በመውሰድ ልንድን እንችላለን። ነገር ግን ራስ ምታት የሚደጋገም ከሆነ በሳምንት ከ2 ጊዜ በላይ በራስ ምታት ምክንያት የማስታገሻ መድኃኒት የምንወስድ ከሆነ እየተደጋገመ የሚያመን ከሆነና ህመሙ እየጨመረ ከመጣ የጀመረን ራሳችንን ከተጋጨን ወይም አደጋ ከደረሰብን በኋላ ከሆነ ስራችንን በራስ ምታት ምክንያት መስራት የሚያቅተን ከሆነና በማስታገሻ መድኃኒት አልድንም ካለ ወደ ሐኪም መሄድ ይኖርበታል። እና ከራስ ምታት ጋር አብሮ ግራ መጋባት፣ ማቅለሽለሽ፣ ማስመለስ፣ ድንዝዝ ማለት፣ የአንገት ህመም፣ ማዞር፣ የጆሮ ወይም የአፍንጫ ህመም፣ ራስን መሳት፣ እይታን መከልከል፣ ድካም እና የመሳሰሉት ምልክቶች ካሉ ደግሞ አሁንም በህክምና ቦታ መገኘት እና በሐኪም መታየት ይመከራል። ራሳችንን ሲያመን በቤት ውስጥ ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ። ለምሳሌ ብዙዎቹ መድኃኒቶች የራሳቸው የሆነ የጎንዮሽ ጉዳት ይኖራቸዋል እና ለምሳሌ የህመም ማስታገሻዎችን መውሰድ ካበዛን የጨንጓራ ቁስለት ወይም የኩላሊት ችግሮችን ሊያስከትሉ ይችላሉ። ስለዚህ ቶሎ መድኃኒት ከመውሰድ በቤት ውስጥ ተፈጥሯዊ የሆኑ መድኃኒቶችን መጀመሪያ ብንሞክር ይሻላል። ለምሳሌ ቡና መጠጣት፣ አትክልትና ፍራፍሬ እንደ ሙዝ፣ ሀብሐብ፣ ፓፓዬ፣ ድንች፣ ቀይ ስር፣ እንደዚህ ቅጠላቅጠሎች፣ ሰላጣ፣ የወተት ተዋጽኦ መጠቀም፣ በቂ ውሃ መጠጣት፣ እነዚህ የሚመከሩ ናቸው። ስለዚህ ስለ ራስ ምታት ሲያስቡ ከእርሱ የሚጠበቀው ነገር ምንድን ነው ችግሩን ያመጣው? መቼ ነው የኔ የራስ ምታት የሚነሳብኝ? ምንድነው የሚያባብስብኝ? በምን ምክንያት ነው የሚቀንሰው የሚለውን፣ ስለዚህ መቼ እንደሚነሳ፣ ምን እንደሚያባብሰው፣ የትኛው የራስ ክፍሎት ላይ እንደሚያመውት፣ እነዚህ ነገሮች ለይቶ ማወቅና በቤት ውስጥ ህክምና የማይሻል ከሆነ ሳይቆዩ ህክምና ቦታ ሄደው ከወዲሁ መቅጨት ያስፈልጋል። ወደ ኢንፎር ሴንተር ቤተሰቦች ስላዳመጣችሁ እናመሰግናለን። ሰብስክራይብ አድርጉ፣ ላይክ እና ሸርም እንደዚሁ። በዚህ ዙሪያ ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልን፣ ወይም ደግሞ በአካል ቢሮአችን ጎተራ ልፍነሽ መኮንን ህንፃ 2ኛ ፎቅ ላይ ማሞ ሰፈር ያገኙናል። እናመሰግናለን።